የሚያዋጣን ነብዩ መውደድ ነው። አዎ ነብዩ መውደድ ያዋጣል። ነብዩ ሰለላሁ ዐለይሂ ወሰለም ግን እንዴት እንውደዳቸው? አላህንስ እንዴት እንውደደው? አይደለም ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ እንኳን እሳቸውን የላካቸውን እንዴት ብለን መውደድ እንዳለብን እሱን ራሱ ገለጸ። ምን ሲል ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ በላቸው መልእክተኛ ሆይ ማን ነብዩ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ለህዝቦች አስተላልፍላቸው እውነት እናንተ እንደምትሉት አላህን የምትወዱ ከሆነ እኔን ተከተሉኝ በላቸው። ማንን? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን በመስራት እሳቸው ያላዘዙትን በመፈጸም እሳቸውን መውደድ በፍጹም አይቻልም። የነብዩ መሐባ ከውስጣችን ነው። አንተ ለኔ ዓለም ላንተ ብሎ ነው አላህ የፈጠራቸው ነብዩንና ውሸት አላሁ ሱብሓነሁ ወተዓላ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አንተ ለኔ ዓለምን ላንተ ብሎ በፍጹም አልነገራቸውም። ዓለምን አላህ ለምን እንደፈጠረ ተናግሯል። እኛን ለምን እንደፈጠረ ጂኖችን ለምን እንደፈጠረ በግልጽ ተናግሯል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ጂኖችንም ሆነ የሰው ልጆችን አልፈጠርኩም እኔን በብቸኝነት እንዲያመልኩኝ እንጂ ነው ያለው። ነሷራዎች እዛ ጋር ዒሳ ማለት የአላህ ልጅ ነው እሱም ራሱ አስተዳዳሪ ነው ይላሉ። እነዚህ ደግሞ ቀብር አምላኪዎች እዚህ ጋር ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ ያልሰጣቸውን ስልጣን ምን እያደረጉ ነው? አንተን ለእኔ ስል ነው የፈጠርኩ ዓለምን ግን በጠቅላላ ለአንተ ስር ነው የፈጠርኩ እያሉ ይዋሹባቸዋል። ይሄ በእስልምና ምንም መሰረት የለውም። ካለሳቸው አይሆንም ነብዩ። እንኳን እኛ ሰውም ምንም የምንበላውም ግመሉም ሁሉም ለነብዩ ተብሎ የተፈጠረ ነው። የነብዩ ያለሳቸው አይሆንም። ምን በላው ግመሉ ሁሉ ነገር የተፈጠረው ለሳቸው ተብሎ ነው አለ። አላህ ደግሞ ምን ይላል? አላሁ ስብሓነሁ ወተዓላ ምን አለ? ኸለቀ ለኩም ማ ፊል አርዲ ጀሚዓን በምድር ላይ ያለውን በጠቅላላ ለናንተ ፈጠርኩላችሁ ነው ያለው ሱረቱል በቀራ ላይ እንጂ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፈጠርኩለት አላለም። በፍጹም ይሄ ውሸት ነው። አለበለዚያ እንደኔ ሰው ናቸው ተብሎ ዋጋ የለውም፣ ይከተዋል ጀሃነም። አለበለዚያ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንደኔ ሰው ናቸው ተብሎ ማሰብ ዋጋ የለውም፣ ጀሃነም ውስጥ ይከተዋል አለ ቀጣፊ። እንዲያውም የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ማንነት ስንመሰክር ሁለት ነገሮችን እንመሰክራለን። ሰው ናቸው የሚለው ምንመሰክረው አንደኛው ፓርት ነው። አላህ ምን አለ? ቁል በላላቸው። ለማን? ለሌላ ሰው እኮ አይደለም፣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለራሳቸው አላቸው። ምን ሲል? ቁል በል ኢነማ አነ በሸሩን እኔ እኮ ሰው ነኝ፣ ቁርጥ ያልኩ ሰው ነኝ፣ ሚትሉኩም የእናንተ አምሳያ ነኝ በል። ስለዚህ ሰው ናቸው። ሰው ናቸው ማለት ጀሃነም ውስጥ አያስገባም። ይልቁንስ ምንድን ነው ጀሃነም ውስጥ የሚያስገባው? እሳቸው ምን አሉ? ዩሓ ኢለይ ወደ እኔ እኮ መለኮታዊ ራእይ ይወረዳል። ይሄ ልትከተሉ ነው የሚገባችሁ። ወደ እኔ የተወረደውን መለኮታዊ ራእይ ስሩበት፣ ሌላ ነገር አትጨምሩ ብለዋል። እሳቸውን ደግሞ ከሰውነት ደረጃ ከፍ አድርጎ ወደ አምልኮ የወሰደ ሰው የጀሃነም ነው። እናንተ እንደምትሉት አይደለም። አዎ ሰው ናቸው ማይመለኩ ሰው ናቸው ካላችሁ በኋላ አምልኮ ግን ለሳቸው እናንተ እንደምትሰጡት ከሰጣችሁ በዚህ መንገዳችሁ ላይ ንስሐ ሳትገቡ ከሞታችሁ ከአላህ ውጭ ነቢይላህ ዒሳንም ጅብሪልንም መርየምንም ሚካኤልንም ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ዓልይንም ፋጢማንም የቦረናውንም ቃጥባሬን አብሬትን ያመለከ በዚሁ መንገድ ላይ ንስሐ ሳይገባ የሞተ የእሳት ነው። መሻይኾቻችን ስራ እንከተል። የመሻይኾቻችንን ስራ እንከተልም። ምክንያቱም አላህ ቃል የገባላቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አማኝነታቸውን ያረጋገጧቸው ሷሃባዎች አሉ። ሷሃባዎችን ለምንድን ነው እናንተ መከተል ማትፈልጉት? የመሻይኾቻችንን ስራ እንከተል ትላላችሁ። ለምሳሌ የቃጥባሬ ተከታዮች የሚባሉ አሉ። እዛው ደግሞ ወሎ ደግሞ የቦረናው ደግዬ እርዱኝ አባብዬ የሚሉ ሰዎች አሉ። የቦረናውን መንገድ እንከተል? በፍጹም በምድር ላይ የጀሃነም መሆናችንን አናረጋግጥም። ምክንያቱም የቦረናው ደግዬ እርዱኝ አባብዬ ሳይሆን የሚሆነው የቦረናው ደግዬ እርዱኝ አባብዬ ሳይሆን የሚባለው ኢያከ ናዕቡድ ወኢያከ ነስተዒን አንተም ብቻ እናመልካለን በአንተም ብቻ እንታገዛለን ነው የሚባለው እንጂ የቦረናው ሆይ አግዘኛ አይባልም። እኛ የምናመልከው ካፈር በታች ያሉ ሰዎችን አይደለም። አቡበክር ስዲቅ ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የእሳቸው ሬሳ ገና ሳይቀበር ምን አለ? ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞቷል አለ። አላህን የሚያመልክ ካለ ግን አላሁ ሐዩን ላ የሙት አላህ ሕያው ነው መቼም የማይሞት ነው አለ። ለምንድን ነው እነዚህ ሰዎች ማለት ነው የመሻኢኾቻችንን መንገድ እንከተል የሚሉት? ምክንያቱም እነሱ መሻኢኽ የሚሏቸው አዳዲስ መንገዶችን አምጥተዋል። ለምሳሌ ቃጥባሪዎቹ አልኳችሁ
ልንገራችሁ ምን እንደሚሉ። እስካሁኗ ሰዓት ድረስ ተውበት ከማድረግ ይልቅ በዚህ ክህደት ውስጥ ይጨማለቃሉ። ምን ሲሉ በፊት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው፣ የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ፣ ሌሎቹ ሲያቦኩ አቡል ጀበል ግርማ አለው ለመልኩ፣ ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩን፣ ጌታ የሺሊላ በእጁ ያደረገው ሙልኩን፣ አቡል ጀበል ግርማ አለው ለመልኩ ይላሉ። አቡል ጀበል የተባለው ግለሰብ አደም ሲፈጠር ቦታው ላይ ነበረ። አደም ገና እየተፈጠረ እያለ የአደም ጭቃ ፍንጣሪ እጁ ላይ ተፈናጥሮበት ደግሞ እጁ ጠቆረ ይላሉ። ያም አይነት እኮ ነው የሚታየው በእግሩ ማለት የአደም ጭቃ ተፈናጥሮበትም እኮ ጭምር ነው አቡል ጀበል የተባለው ግለሰብ እግሩ የጠቆረው ይላሉ። ይህን ክህደት መሻይኽ የሚባሉት ይዘውት ከመጡ ይሄ ልንከተል ነው? በፍጹም አንቀበልም። እኛ መሻይኽ አይደለም የምንከተለው። ሻህ ተብለው ስንት እሾሆች አሉ ሙስሊሙን ከጀነቱ መንገድ ወደ እሳቱ መንገድ የመሩ ማለት ነው። አንቀበላቸውም። ይልቁንም አላህ ቃል የገባላቸው እነማን አሉ? ሶሃባዎች አሉ። ምን ሲል የመሰከረላቸው? ኡላኢከ ሁሙል ሙእሚኑና ሐቀን፣ እነሱ እኮ እውነተኛ አማኞች ናቸው አለ። ማንን? ሶሃባዎችን። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩ ናሲ ቀርኒ፣ ከሰዎች ሁሉ ምርጥ ማለት እኮ እኔ ያለሁባቸው ማን? ሶሃባዎች። ከዛ አስቀጥሎ ከነሱ በኋላ ያሉት ታቢኢዮች፣ ከዛ አስቀጥሎ አትባኡ ታቢኢን፣ ከነሱ በኋላ ያሉት ሶስቱ ምርጥ ክፍለ ዘመን ተመሰከረላቸው። አላህ ደግሞ ምን አለመልሶ ስለ ሶሃባዎች? ወሳቢቁነ አልአወሉነ ሚነል ሙሃጅሪነ ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ። እነዚያ ቀደምቶቹ ከማን? ሙሃጅሮቹ የተሰደዱት አለ እና እንግዳ የተቀበሉት አለ። ማን? ሙሃጅርና አንሷር ሶሃባዎችም ማለት ነው። እነሱም በበጎ የተከተሏቸው አለ። አላህ መሻይኽ እንድንከተል ሳይሆን ያዘዘን ሶሃባዎችን በበጎ በቅኑ መንገድ ላይ እንድንከተላቸው ነው። ለምንድነው የመሻይኾች መንገድ ብለው የሚጠሩን ማለት ነው? ይሄው እንደምታዩት ሶሃባዎች አሁን እንደዚህ ቀብር ከፍ ከፍ አድርገው አያመልኩም ነበረ መጋረጃ ጋርደው። እነዚህ ግን የመሻይኾች መንገድ ነው እያሉ የመሻይኾቻቸውን ቀብር ከፍ አድርገው ሰርተው ኢስላም የከለከለውን ምን ያደርጋሉ? ከአላህ ውጭ ያመልካሉ፣ ይገዛሉ፣ ይደርሱልናል፣ እንደዚህ ያደርጉልናል ይላሉ። እንቀጥል። አይደለም የነብዩ መውሊድ ያልተከበረውን ለማንም ለጭንጋፉ ልጆቻችን ሁላ ያከበርን አይደለም እንዴ? እንኳን አይደለም የነብዩ መውሊድ ያልተከበረ የጭንጋፍ ልጆቻችንን መውሊድ ሁሉ እያከበርን አይደለው ያለ። ጥያቄው ምንድነው? ማን አክብሩ አለን ነው? አክብሩ ተብለን ታዘናል ወይ? አልታዘዝንም። ለምሳሌ የነብዩላህ ዒሳን ልደት እናከብራለን? አናከብርም። ለምን? ስላልታዘዝን እንጂ ዒሳን ጠልተነው አይደለም። የነብዩላህ ሙሳንስ ዓመት እየጠበቅን አሹራ ጾምን እንጾማለን? አንጾምም? እንጾማለን። ለምን? ሸሪዓ ስላጸደቀው። ነቢዩ ሰለላሁ ዐለይሂ ወሰለም መዲና ከተማ በገቡ ጊዜ ይሁዳዎችን ሲጾሙ አዩአቸው። ለምንድን ነው የምትጾሙት ሲሏቸው፣ ይህ ቀን ማለት እኮ አላህ ሙሳን ከፊርዓውን ነፃ ያወጣበት ቀን ነው ሲባል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኛ እኮ ከእናንተ በላይ ለሙሳ የተገባንን አሉና ጾሙ። እኛም ይሄው እስከ ዛሬው ዕለት ድረስ እንጾመዋለን። ለምን? ኢስላም ስላጸደቀው። ለምን? ነቢዩ ሰለላሁ ዐለይሂ ወሰለም ስለ ጾሙት። የዒሳን በዓል ደግሞ ክርስቲያኖቹ ሲፈጽሙት አዩ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ግን ፈጸሙት? በፍጹም አልፈጸሙትም። ስለዚህ እሳቸው የተዉትንም እንተዋለን። ሶሃባዎች ነቢዩ የተወለዱበትን ቀኑን የመሳሰለውን ያውቁ ነበረ? ጭራሽ እንዲህ አይነት ነገር አልነበረም በእስልምና። ምን የሚደረግበት የሚከበርበት ልደት እየተባለ የነቢይ ይሁን ከነቢይ ውጭ። ዛሬ ግን እናንተ መውሊድ ብላችሁ እያከበራችሁ ያላችሁት ቀን የትኛው ነው? ረቢዕ አልአወል 12 ሰኞ ቀን ብላችሁ የምታስቡት በቁርጥ ነቢዩ የሞቱበት ነው። የተወለዱበትስ ኺላፍ አለው። መቼ ነው የሚለው በቁርጥ አይታወቅም። በቁርጥ የማይታወቀውን ቀን የልደት በዓል አድርጋችሁ ይዛችሁ በቁርጥ የሚታወቀውን የሞቱበትን ቀን ደግሞ ማለት ነው ስትጨፍሩበት ትውላላችሁ። አላህ ይጠብቀን። በነቢዩ ሞት ደግሞ እየተደሰታችሁ ነው ያላችሁት ብለን አልከሰስናችሁም። ባለማወቅ ሸይጣን ተጫወተባችሁ ነው እያልን ያለ ነው። መውሊዳችንን ማክበር እንዲሁም ተዓረፋም ተዒድም ተሁሉ የሚበልጠው መውሊድ ነው። ለምን? እሳቸው በመገኘታቸው ነው ሁሉም የተገኘው። መውሊዳችንን ማክበር እንዲያውም ከዒድና ከዓረፋ የሚበልጠው መውሊድ ነው። ምክንያቱም በእሳቸው ሰበብ ነው የተገኘው አሉ። ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ቅጥፈት ተመልከቱልኝ። እንግዲህ አላሁ ስብሓነሁ ወተዓላ እሱ ስለወሰነ ስለወደዳቸው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ላከ። ይሄ ፋህማችሁ ይሄ አስተሳሰባችሁ ከየት መጣ? ሶሃባዎች በዚህ መልክ አስበዋል? በፍጹም እንጠንቀቅ። የሩህ አባታችን ነቢዩ ናቸው። የዛት አባታችን ናቸው ነቢዩላህ አደም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የማንም የሩህ አባት አይደሉም። በእስልምና የመንፈስ አባት የሚባል የለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክት አስተላላፊ ነቢይ እንጂ ሌላ አይደሉም።